ለማንኛውም አንተም እንደማንኛውም ሀብታም አሰልቺ ቢጤ ሞት እንኳን አስደንግጦ ሊገስጽ ያልቻለ ግትር እንኳንስ ዘንቦብሽ እንደውም ጤዛ ነሻል። ምን ማለት ነው? እንኳንስ ሞተ እንዲሁም አሰልቺ ነህ ማለት ነው። ምን ነው የሚያስረጨው? ጉርሻ ቤት ላይ ኪስን ሸቆጥ ካላደረጉልህ የሰው ወሬ አይመችህም ማለት ነው። ቶሎ ሰለቸኝ። ከንብረት ቆጠራ ውጭ የምታወራው የለም። በቃ እንደውም ቶሎ ጨራርሼ ባሰናብተህ ነው የሚሻለው። ባሰናብተህ ልታደርግ ነው? በህግ አምላክ ዝናብ ነው እንዴ? አጭበርባሪ! በህግ አምላክ ሌባ ነው ሌባ ደጋ አይ እንጀራ ጎሽ ጥንቅሹ መጣ። አግዝበት ቶሎ እናዘጋጀው። ይሄ ደግሞ ማለት ነው እኔ ነገር ልቀደው ነው። ወልቃ ይቀደድ እንዴ? ኧረ ተው በለው ንገረው። ልቀደው ይላል እንዴ? እንደ ደሃ መጋረጃ ልቀደው ይላል እንዴ? ኧረ በፈቀደ አትቅደደው በለው ንገረው። ጥንቅሹ ቅደደው። ጎሽ ጥሩ ዘይደሃል። ይተርተር የሚቀድ ቅደዳችሁ። እናንተማ ምን ታደርጉ? ድህነት ደደብ አድርጓችሁ ልብስ አታውቁ፣ ብራንድ አታውቁ። ከየትም እንደለቃቀማችሁ ቡትቶ የ25,000 ብር ሱፍ ነው የቀደዳችሁ። ንገረው የዓመት ደመወዝህን ነው የቀደርከው በለው። አንተ ጎበዝ ሆነ የለም እንዴ? ልብሱ ራሱ ያረጀ እኮ ነው። እንኳን በመቀዝ ምን በእጅ ይተረተራል እኮ። ይበረክታል አይበረክትም እያልክ አጎዛ የምትገዛ ችጋራ ስለዚህ ምን ታውቃለህ? ቶሎ እንዳያልቅብህ ጥይት የማይበስል የመናጢ ጃኬት በ500 ብር ገዝተህ ፀሐይ ላይ መቀቀል ለምደህ ሲሳሳ ረከሰብህ አይደል? ረከሰብህ። እኔ ምን አጋፋሪ ምን ሆኖ ነው የመጣው? አሞት ነበር መሰለኝ። የታሸገ ውሃ አደረጋችሁ አይደል? ደሃ ይንቅ ነበር አሉ። አረ ደሃ ይንቅ ነበር። አንዱ የመረረ ይሆናል የደፋው። ይድፋ። አረ ምን ወጣው? ደም ግፊት ነው የገደለው ነው። ደሃማ በጣም ይጸየፍ ነበር ይንቅ ነበር አሉ። እንኳንና እና ከድህነት ለማምለጥ አይደለም እንደ አፍርድም የበላሁት። ለደሃ ተቆርቋሪ አትመስልም? ላቤን አንጠፍጥፌ ሰርቼ ነው ገንዘብ ያዝኩት። ድሮም ደሃስ እውነቱ ሲነግሩት የናቁት ይመስለዋል። ኮሲ እኔ ብለው አንተ አስክሬን እያጠብክ ከኔ ጋር እኩል የሆንክ ይመስላል እንዴ? እስኪ አንድ ጥያቄ ልጠይቅህ። ለምንድን ነው የሰው ልጅ አብዝቶ እኩል ስለመሆን የሚጨነቀው? እኩል መሆን ይቻላል እንዴ? ሞት ሁሉንም እኩል ያደርጋል። እውነት ነው። ሞት ለጥጋበኛም ልኩን ያሳየዋል። ሞት ለጥጋበኛም ልኩን ያሳየዋል። ጎበዝ። ግን ይሄ ድሃ ይንቃል። ሲያዩት ሰው ይመስላል። ወንድ ነህ ሰንዝራ ምተኛ በልተኛ ቦቋቃ ሬሳ። አሁን ለዚህም እኮ ደግ ትሁት ሰው አክባሪ ነበር ተብሎ የህይወት ታሪክ ይጻፍለታል። አደራ የኔ ጌታ ስሞት ክፉ ነበር ከመባል ሰውር። እንደው ሞቼ የሚጻፍልኝ ታሪክ ጠፍቶ የውሸት ታሪክ ፈጥረው የህይወት ታሪክ ከሚጽፉ ደሞዝተኛ ደራሲያን እጅ ሰውረኝ። አደራን ፈጣሪ። አጋፋሪ ምን አለ ይሄ ነገር ቢነሳ? አጋፋሪ ምን አለ ይሄ ነገር ቢነሳ? ምን አደረገ? አይ እንግዶቹ ሲመጡ እንዲህ ጥቅስ ሲበዛ ታክሲ ውስጥ ያሉ እንዳይመስላቸው ብዬ እኮ ነው። ደግሞ እንደምንሞት ለማስታወስ ምን አቃጣሪ ያስፈልገዋል? ዲመጣ አይደል ራሱ አቃጣሪ ያልከው ብዙ አቃጣሪ ነው እንጂ የሚያስፈልገው
ጎበዝ አልተቻልክም አምሮብሃል የሚል አቃጣሪ ሞልቷል። ትሞታለህ የሚል ሰው እኮ ነው የጠፋው። ያዝ አምጣ፣ ጥጡን አምጣ እስቲ።